ቻልዬ አባው ቻልዬ ኑሐሚን መሰረት ልትሞሸር ነው። አዎ ልትሞሸር ነው። ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70% በላይ የደረሱ አፓርትመንቶችን በ10% ቅድመ ክፍያ እንዲሁም 35% ቅናሽ አዘጋጅተን እየጠበቅኑት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሶስተኛና የመጨረሻ ሳይታችን በውቤቷ ፒያሳ ከ693000 ብር ቅድመ ክፍያ ጀምሮ 30% ቅናሽ አድርገን ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንሎት ቀርበናል። ይህን የመኖሪያ አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ ዕድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ከ2 ዓመት ቀደም ብሎ እንደ ዘመኑ የሽምግልና ስርዓት አርቲስቶችን ሳያክተለተል ከደሃ ስክሪን ከፍ የሚል በ11 ሰው የሚታቀፍ አበባ ሳያሲዝ ለመቁጠር አዳጋች የሆኑ ቅንጡ መኪኖችን ደርድሮ ወግ ባህልን ጠበቅኩ በሚል አይነት ከባህል ፈንገጥገጥ ያለውን ስርዓት ሳያደርግ እንደ ቀልድ እንግዳ ሰው ሀብቴ ለ2 ዓመት በአንድ ጣራ ስር ሳያገባ አግብቷት ተቀምጦ ነበር። ለጥቂት ደቂቃዎችም አብረን ስንዘልቅ የእንግዳ ሰው ሀብቴንና የኑሐሚንን ተደብቆ የቆየውን ትክክለኛ የመለያየት ምክንያት ነግረናችሁ አሁን ላይ ብዙ አፍቃሪ ያላት ኑሐሚንን ስላፈሳት ሀብታም አጫውተናችሁ ወንድ ያለ ሴትና ቤት ያለ ምሰሶ ይወድቃል ይናዳል ይጋደማል ፈርሶ እንዳለው ታላቁ ገጣሚና ድምጻዊ ነዋይ ደበበ ዛሬም አያደርገውና ሽማግሌ እነማሪሉ ወጪውስ እንዴት ነው ጭንቀቱስ ሳያስገቡ በፍቅር አንጠባጥቦ ቤት ውስጥ ለ2 ዓመት እንድትኖር አድርጓት ነበር። እንግዳ ሰው ሀብቴ የኢትዮጵያ የፊልም ኢንዱስትሪ ከጠራን እንግዳ ሰው ሀብቴን መጥራት የምርጫ ጉዳይ ሳይሆን ግዴታችን ነው። ቴዲ ኢትዮጵያዊ መሆኑ ዓለም አቀፍ ተዋናይ መሆን የሚችል የትወና ብቃት የተቸረው ድንቅ ተዋናይ ነው ይሉታል። እኛም እንስማማበታለን። ታዲያ ያለውን ትልቅ ስብዕናና እውቅና ተጠቅሞ ኑሐሚን እንደጠበሳት ስንቶቻችሁ ታውቃላችሁ? የሆነው እንዲህ ነው። የኑሐሚንና የቴዲ ትውውቅ ዓለምን ባስጨነቀው የኮሮና ወቅት ላይ ነው። የኛ ነገር የተሰኘ ፊልማቸውን ለመስራት ወደ መቀሌ በተጓዙበት ጊዜ መቀሌ እንደገቡ አስከፊ ወረርሽኝ ተከሰተ። ለ3 ወራት በአንድ ቤት ውስጥ አብረው ለመዋል አብረው ለማደር ተገደዱ። ታዲያ ያኔ ኑሐሚን እንዳሁኑ ብዙ የምትታወቅና ዝናን ያትረፈረፈች ሴት እንስት አልነበረችም። እሱ ደግሞ ቀድሞኑ ዝና ላይ የተቀመጠ ሰው ነበረ። ለአብዛኛው ኢትዮጵያዊ ከፍተኛ የሆነ ክብር፣ መወደድ በአድናቆት ተሸፍኖ ነበር። ይህንን ማድነቋንና እንደምትወደው ስትነግረው ተቀራረቡ፣ ተዋደዱ። ፊልሙ አልቆ የኮሮና ጉዳይም እየተረጋጋ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልሙ አባላት ወደ የቤታቸው ሲለያዩ ኑሐሚን ግን ከቴዲ መለያየትን አልመረጠችም። ወደ እሱ ቤት ሄደች። ከዛን ጊዜ ጀምሮ ለ2 ዓመት ከቤቱ ሳትወጣ ቤተሰቦቿን አክብራ ወግና ባህሉን አስጠብቃ ሽማግሌ ሳታስልክ እዛው እንግዳ ሰው ቤት ውስጥ ከትማ ቀረች። ቀናቶች እየሄዱ ወራቶች ነጎዱ። ሽማግሌ እንዲልክና ጋብቻቸው እንዲፈጸም ተደጋጋሚ ጥያቄ ያቀረበችለት እንግዳ ሰው ሀብቴ ግን ቆይ ትንሽ ጊዜ ያስፈልገናል፣ አሁን ለዚህ ነገር ዝግጁ አይደለሁምና የመሳሰሉትን ምክንያቶች እየደረደረላት ለብዙ ቆዩ። ቀድሞኑ ባህልና ወጉን ትታ ፍቅሩን ብላ ወደ ቤቱ ሄደችው ኑሐሚን እየቆየ ሲመጣ ግን እንደ ጓደኞቿና እንደ አብዛኛው ሴት ሰርግ የሚባል ነገር ትፈልጋለችና ይህንን ነገር እንዲያደርግ የዕለት ተዕለት ተማጽኗ ነበር። የእንግዳ ሰው ምላሽም ዝግጁ አይደለሁም ትንሽ ጊዜ ስጪኝ በማለት ጸና። ነገሩ እየባሰ ሲሄድ የእሷም እውቅና እየጨመረ ፈላጊዎቿም እየበዙ በመጡ ቁጥር የልብ መለያየቱ ተጀመረ። በስተመጨረሻም የከፈለችለትን መስዋዕትነት ገደል የሚከትና የሚያሰጽት የእሷንም ልብ የሚሰብር ነገር አወቀች።
እንግዳ ሰው ሀብቴ ቴዲ እሷን ቤት አስቀምጦ ሌላ ቦታ ላይ ሌሎች ጋራ አሸሻ ገዳሜ እንደሚላወቀች ቀድሞውኑ ልቧ እየሸሸ የነበረችው ኑሐሚን የተፈጠረባትን ክህደት አሜን ብላ ተቀብላ ያለ ሽማግሌ ያለ ወግ ባህል እንደገባች ያለ ምንም ድምጽ ማሰማት ቤቱን ለቃ ወጣለች። በዚህ ጉዳይ ላይ ኑሐሚን ሆነ ቴዲ አንዳች ነገር አልተነፈሱም። ቀድሞውኑ አብረው ሲሆኑ ያልተናገሩት ሲለያዩ ይናገራሉ ብሎ መጠበቅም ሞኝነት እንደሚያደርገው አይጠፋንም። ኑሐሚንም አልተመለሰችም። ቴዲም እንድትመለስ አልጠየቃትም። በዙሪያቸው ያሉ ሰዎችም ችግራቸውን ለመፍታት ሁለቱንም ለማነጋገር አልሞከሩም። እንደ ቀልድ ተጀመረ፣ እንደ ቀልድ ተጨረሰ። እንግዳ ሰው አሁን ላይ ማንም ጋር ግንኙነት ሳይጀምር ከዛም ከዚህም እያለ ይገኛል። ለራሱ ቁም ነገር ባይችልበትም ለበርካቶች ጓደኞቹ ግን ሽማግሌ በመሆን እየሄደ ቤተሰቦቻቸውን ያሳምናል። አንደኛ ሚዜ በመሆንም እየጨፈረ ይድራቸዋል። ኑሐሚን ግን ወደ ጓጓችለትና ወደ ሰርግ የሚወስዳትን ጉዞ ጀምራለች። ከቴዲ ጋር ከተለያየች በኋላ ጊዜ መግደልን አልመረጠችም። በዙሪያው አሰፍስፈው ይጠብቁ ከነበሩ ሺህ አፍቃሪዎቿ መስፈርቴን ያሟላል የምትለውን እኔን ይመጥናል የምትለውን መርጣለች። ይህ ሰው በሀገራችን አሉ ከተባሉ ቱጃሮች መካከል አንደኛው ሰው እንደሆነ ይነገራል። ለዛም ነው ኑሐሚን የሰራቻቸው ፊልሞች በዚህ ልክ አንደላቀው እንደማያኖራት እየታወቀ አሊያም እንደ ሌሎች ሴቶች አርቲስቶቻችን ብዙ ብራንድ አምባሳደር ሳትሆን ስትፈልግ አውሮፓን፣ ስትፈልግ አሜሪካን፣ ስትፈልግ አፍሪካ፣ ካናዳን እየተሽከረከረች ረብጣ ገንዘብን እየበተነች የተንደላቀቀ ኑሮን የምትኖረው። ምንጩ ከየት ነው ካሉ ከዚህ ከወንድማችን ነው። እዩኝ ማለት ደብቁኝ ደብቁኝ ያመጣል የሚለውን የሀገራችንን ብሂል በጥቂቱም የተረዳችው ኑሐሚን የምትዞራቸውን ሀገሮች እንጂ አብሯት እየዞረ ያለውን ሰው ማሳየት አልፈለገችም። የያዙት ሩም ውስጥ እቅፍ አበባዎችን አሊያም ሁለት የወይን ብርጭቆዎችን ማሳየት ወይም ደግሞ በቀይ አበባ የተንቆጠቆጠ መኝታ ቤትን ማሳየት ግን አልነፈገችንም። የሆነ ሆኖ አንዱ የጣለውን ሌላኛው ያነሳዋል እንደሚባለው ኑሐሚን ሌሎች ነገሮችን ትታ እሱም ብላ አፍቅራ ቤት ውስጥ ስትገባለት በሚገባትና መሆን ያለበትን ሳይሆንላት ከእጅ የያዙት ወርቅ ያደረጋት እንግዳ ሰው ሀብቴ ቢጠላትም ሌላኛው ግን የኔ ዓለም አንቺ ነሽ ብሎ ተቀብሏታል። አንቺን አግብቼ አንቺ ጋር ማርጀት እፈልጋለሁ በማለትም የተመኘችውን ሰርግ ለቤተሰቦቿም ክብርን ለማሳየት ዝግጅቱን አጠናቋል። ካሚንግ ሱን በማለት ይገኛል። ኑሐሚን እንኳን ደስ አለሽ እንላለን። በሌላ በኩል ተዋናይት ሀና ዮሐንስ አንጋፋውንና ተወዳጁን ድምጻዊ ኤፍሬም ታምሩን ካናዳ ካልጋሪ ከተማ ባደረገው የሙዚቃ ኮንሰርት ላይ ከተመለከተች በኋላ የኢትዮጵያ ዩኒቨርሲቲዎች ለምን የክብር ዶክትሬት እንደማይሰጡት በማህበራዊ ሚዲያ ገጿ ላይ ጥያቄ አንስታለች። ተዋናይት ሀና ለአርቲስቱ ያላትን አድናቆት በገለጸችበት ጽሁፏም ላይ የኢትዮጵያ ሙዚቃ ታሪክ መዝገብ ሰፊ ገጽ የሚሰጠው በቁጥር 1 የሚያስቀምጠው ቀብራራው ሰው አክባሪው ኢትዮጵያውያን ሁሉ እኩል ተስማምተው የሚወዱት የጆሮአችን ምቾት አርቲስት ኤፍሬም ታምሩ ከተማችን ካልጋሪን ስላደመክልን እናመሰግናለን በማለት ታሞካሸዋለች። ከምስጋናዋ ጎን ለጎንም የኢትዮጵያ ዩኒቨርሲቲዎች ግን ለኤፍሬም ታምሩ ለምንድነው የክብር ዶክትሬት የማትሰጡት ምን አስባችሁ ነው ስትል የጠየቀችውን ጥያቄ በበርካታ የማህበራዊ ሚዲያ ተጠቃሚዎች ዘንድ ድጋፍና ውይይትን አስነስቷል። አብዛኞቹ አስተያየት ሰጪዎችም ኤፍሬም ታምሩ በሙዚቃው ዘርፍ ላበረከተው የላቀ አስተዋጽኦ እውቅና ሊሰጠው እንደሚገባ በመግለጽ የሀናን ሀሳብ ደግፈዋል። የተዋናያቱ ጥሪ ወቅታዊና በብዙዎች ዘንድ ተገቢ ሆኖ ቢገኝም ጥያቄው የሚነሳው ትምህርት ሚኒስቴር የክብር ዶክትሬት ሽልማትን አስመልክቶ የወሰደው እርምጃ ነው። ሚኒስተሩ ከ1 ዓመት በፊት ባወጣው መግለጫ ግልጽ የሆነ መመሪያ እስከሚወጣ ድረስ የትኛውም የከፍተኛ ትምህርት ተቋማት የክብር ዶክትሬት እንዳይሰጥ በጊዜያዊነት ማገዱ ይታወሳል።